በ11 ዓመቱ ጠመንጃ ወልውሎ መንግስትን ለመፋለም ጫካ የገባ ሕፃን ከደርግ ታንክና ሚሳኤል ተርፎ ይነግሳል ቢባል ማን ያምናል? ሰውየው ፈርቶና ሞቶ አያውቅም። ለብሔራዊ ጦር ግዳጅ ተመልምሎ ኢትዮ ኤርትራ ጦርነት ላይ ደርሶ በሕይወት የተረፈ ስንት ሰው ነው? በምን ጊዜው ደርሶ ኮሎኔል ሆነ? በልጅነቱ ባሩድ የነከሰ ሕፃን እንዴት አድርጎ ተምሮ ፒኤችዲውን ያዘ? ሰውየው መንፈስ ነው። አማርኛ፣ ኦሮምኛ፣ ትግርኛና እንግሊዘኛ አቀላጥፎ ይናገራል። ጠላቱንም ወዳጁንም አባብሎ የሚይዘው ቋንቋውን ተምሮ ባህሉን ለብሶ ነው። ዘረኝነት በደሙ የለም። ሀገር ምድሩ ስለ ጎጡ ሲያስብ እሱ ራሱን ያለም ዜጋ አድርጎ ይቆጥራል። ስለ ችጋር ሲያወሩት ስለ ብልጽግና ይሰብካል። ስለ ሰፈር ሲወርፉት ስለ ሀገር ይመልሳል። ትላንትን እያከኩ ሲያለቅሱበት ነገን እየደለደለ ይስቀባቸዋል። ሰውየው ዝቅ ያለ ነገር አይስማማውም። አይችልም እንዳይሉት የማይሞከረውን ፈጽሞ አሳይቷል። የኤርትራና የኢትዮጵያ ጉዳይን በቀናት ውስጥ መፍትሄ ያገኛል ብሎ ያሰበ ማን ነው? የሶማሊያን የውስጥ ችግር፣ የኬንያና የሶማሌን ጠብ፣ የደቡብ ሱዳንን የእርስ በርስ ጦርነት፣ የሱዳንን መፈንቅለ መንግስት፣ የኤርትራና ጅቡቲን ጸብ በአንዲት አዳር አሸማግሎ የሚገላግል ምን አይነት ማንነት ነው? የኦርቶዶክስን ሁለት ሲኖዶሶች አስማምቶ መምራት፣ የሙስሊሙን መጅሊስ ቀራኔ አግባብቶ ማስተዳደር ለሰውየው ካልሆነ ለማን ይቻለዋል? ቅንነቱን አይተው ብዙዎች ምስኪን ያደርጉታል። መልካምነቱን አይተው በርካቶች የዋህ አድርገው ይቆጥሩታል። መለሳለሱን አይተው ጠላቶቹ በቀላሉ የሚያጠፉት ይመስላቸዋል። ከሰውየው ጋር የተጣላ ሁሉ ግን አመዱ ለቀብር አይገኝም።